ሰላም እንደናችሁልን ክብሯን የታላቁ የማን ዩናይትድ ኢንፎ አድማጮቻችን ስለምትከታተሉና ቆይታችሁ እኛ ጋር ስለምታረጉ ከልብ ነው የምናመሰግነው። በእንግሊዝ ፕሪሚየር ሊግ የ16ኛ ሳምንት የሰኞ ምሽት መንዳይ ናይት ጨዋታ ማንቸስተር ዩናይትድ ከቦርንማውዝ ጋር ጨዋታውን ያከናውናል። ለዛ ጨዋታ ሩበን አሞሪም ትናንትና ከሰዓት በኋላ ጋዜጣዊ መግለጫ መስጠት ችሏል። የማን ዩናይትድ ኢንፎ ገጽ ወይም ደግሞ የማንቸስተር ዩናይትድ ኦፊሻል ዌብሳይት የመጀመሪያውን ፓርት ላውንች አድርጎታል። የመጀመሪያውን ፓርት የሩበን አሞሪም ቃለ መጠይቅ ኢች ወርድ ወይም ደግሞ እያንዳንዱን ቃላት ሩበን አሞሪም ምን አለ የሚለውን እናንተ ለማስቃኘት እንወዳለን ማለት ነው። ስለ ጉዳት ዜናዎች በሰፊው እንመለከታለን። ስለ ቤንጃሚን ሴስኮ፣ ሃሪ ማጉዌር፣ ማቲያስ ዴሊት ጉዳት እንመለከታለን። ወደ አፍኮን አፍሪካ ዋንጫ ስለሚያመሩ ተጫዋቾችና መቼ እንደሚሄዱ ሩበን አሞሪም የተናገረው ነገር አለ። እሱንም እንመለከታለን። ስለ ሜሰን ማውንት ሰሞነኛ ብቃትም በጥቂቱ ለማንሳት ሞክሯል። ስለ አንድሪያ ራዮላ የቦርንማውዝ አሰልጣኝ ኳሊቲና ብቃት ቦርንማውዝን በምን ያህል መንገድ ሊፈትናቸው እንደሚችልም ለመግለጽ ሞክሯል። እነዚህ ነገሮች እያነሳን ከእናንተ ጋር ቆይታ የምናደርግ ይሆናል ማለት ነው። ስለምትከታተሉን በድጋሚ ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው ማመሰግነው። በቆይታችሁ ወቅት ሰብስክራይብ ሳታደርጉ የምታደምጡን አድማጮቻችን ሰብስክራይብ አድርጉን። ሁላችሁም ከኛ ጋር ቆይታችሁን ስታደርጉ የነበራችሁ ወዳጆቻችን ሁሌም አብራችሁን ያላችሁ ደግሞ ቪዲዮን ገና ስትጀምሩ ላይክ አድርጋችሁ ጀምሩ። ሁሉንም ስለምታደርጉ ከልብ ነው የምናመሰግነው። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። የሩበን አሞሪም ጋዜጣዊ መግለጫ የጀመረው ወይም ደግሞ ጥያቄዎቹ የጀመሩት ከቤንጃሚን ሴስኮ፣ ከማቲያስ ዴሊት እና ከሃሪ ማጉዌር ጉዳት ዜናዎች ነው። እናም ጋዜጠኞች ሲጠይቅ ሰላም የቡድን ዜና እያሰብኩ ነውና መጀመሪያ ጥያቄን እሱን ላድርጋለሁ። ቤንጃሚን ሴስኮ ዝግጁ ነው? ማቲያስ ዴሊትና ሃሪ ማጉዌርስ አዲስ ነገር ካለ ቢያሳውቁን ብሎ ጠየቀው። ሃሪ ብሎ ጀመረ ሩበን አሞሪም። ሃሪ ማጉዌር ከጨዋታው ውጭ ነው፣ ማቲያስ ከጨዋታው ውጭ ነው። እሱ ቤን ግን ማየት አለብን አለ። እሱ ዝግጁ መሆኑና ለመሆኑ ጥቂት መመልከት ያለብን ይመስለኛል። የምግብ መመረዝ አጋጥሞታል በድጋሚ አለ። ከጉዳቱ ውጭ ከነበረበት የጉልበት ጉዳት ውጭ የምግብ መመረዝ እንዳጋጠመው ነው የገለጸው ሩበን አሞሪም። ስለዚህ ጥቂት ነገሮች መጠበቅ አለብን። 2 ስልጠናዎች ከዚህ ጋዜጣዊ መግለጫ በኋላ አለን አለ ትናንትና የሰጠ። ስለዚህ ቅዳሜ እሁድም ማንቸስተር ዩናይትድ ልምምድ ያከናውናል። ሰኞ ስለሆነ ጨዋታው ማለት ነው። 2 ስልጠናዎች አሉ። እሱን ስለዚህ መመልከት አለብን። ሁለቱ ግን ከጨዋታው ውጭ ናቸው። ቤንጃሚን ግን እንመለከትና አሰስ እናደርጋለን፣ እንገመግመዋለን ብሏል። ስለዚህ ቤንጃሚን ሴስኮን ከተጠባባቂ ማግኘት እድላችን ሰፊ ነው። ማቲያስ ዴሊት እና ሃሪ ማጉዌር ግን ከስብስብ ውጭ መሆናቸውን አረጋግጧል። ሌሎቹ ተጫዋቾች የሉም። እንዲሁም ስለ አፍሪካ ዋንጫ እያሰብን ነው። ስለዚህ ስለ ሶስቱ ውስጥ የሆነ ነገር ብለናል። ስለ ሶስቱ ማለት ስለ ማዝራዊ፣ አማድ እና ብራያን ነው እየጠየቁ ያለ። አሁንም ከብሔራዊ ቡድኖች ጋር እየተነጋገርን ነው አለ ሩበን አሞሪም ማለት ነው። አሁንም ከማንቸስተር ዩናይትድ ጋር እንደሚገኙ ነው የገለጸ። ጨዋታው ሰኞ ብቻ ነው። እዚህ ያሉ ስልጠና እየወሰዱ ነው እና ለጨዋታው ለመዘጋጀት ሁሉም ሁኔታዎች እየሞከርን ነው የምንገኘው አለና ሶስቱም ተጫዋቾች እስካሁን ከብሔራዊ ቡድናቸው አልሄዱም። ግን ከብሔራዊ ቡድኖች ከማንቸስተር ዩናይትድ የሰኞን ጨዋታ እንዲያከናውኑ እስካሁን ንግግር እያደረገ እንደሆነ ነው ለመናገር የሞከረው። ይህ ፍራስትሬት የሚያደርግ ይመስለኛል አለው ጋዜጠኛ። ለዚህ ጨዋታ 3 ከፍተኛ ተጫዋቾች ከጨዋታው ውጭ ይሁኑ አይሆኑ እስካሁን የምታውቀው ነገር የለም። ይሄ ነገር ፍራስትሬት አድርጓል፣ አበሳጭቷል ብለው ጠየቁት። ምክንያቱም ተጫዋቾቹ መሄድና ለመሄዳቸው እስካሁን አልተወሰነም። ማንቸስተር ዩናይትድ ለማቆየት እየተደራደረ ነው ለሰኞ ጨዋታ። ብሔራዊ ቡድኖች ደግሞ ይፈልጓቸዋል። ፊፋ እስከ ቅዳሜና እሁድ ነው የፈቀደ የመጨረሻ ጨዋታቸውን ሁሉም በአውሮፓ ያሉ የአፍሪካውያን ተጫዋቾች ቅዳሜና እሁድ ጨዋታቸውን አከናውነው እንዲሄዱ ነው። ይኸውም የመክፈቻው ጨዋታው የሚያከናውኑ እንደ ሞሮኮ አይነት ብሔራዊ ቡድኖች ደግሞ ቀድሞ እንዲሄዱ ይፈልጋሉና እና ያሰልፋቸው እስካሁን ድረስ አልታወቀም እና ለዛ ነው የጠየቁት። ያበሳጫልናል ቃል በቃ ግን በተመሳሳይ ጊዜ ማን እንደሚጫወት ማንም አያውቅም ማለት ይሄን ለማለት የሞከረው እነሱም ቢኖሩ ይጫወቱ አይጫወቱ አያውቁም ነው። ግን አማድና ብራያን ምቤሞ በእርግጠኝነት ካሉ እንደሚጫወቱ ያውቃሉ አይደለም። ይሄ ያልተፈታ እንቆቅልሽ ነው። ስለዚህ ጥሩ ነገር ይመስለኛል። ሁሉም ነገር ለመቋቋም የሚችሉ ተጫዋቾች አሉን። የረጅም ሳምንታት የሚወስድ ነገር ለማድረግ ሞክረናል። ብዙ ነገሮችን ማየትና ጨዋታው እንደማንኛውም ሁኔታ ለመዘጋጀት በተለያዩ ነገሮች ለመስራት እየሞከርን ነው አለና ተጫዋቾቹ ቢኖሩም ፕላኖችን እንዳዘጋጀ የሚጠቁም ነገር ነው እንግዲህ ለመናገር የሞከረው ሩበን አሞሪም። ስለ አፍሪካ ዋንጫ በድጋሚ ጠይቁታል፣ እንመለሳለን። ስለ ሜሰን ማውንት ልጠይቅ እችላለሁ አሉ አንድ ጋዜጠኛ። ከዛ ሩበን አሞሪም በአንገቱ ነቀነቀና
እዚህ ስድርስ በጣም ከምትጓጓላችሁ ተጫዋቾች እንደ አንዱ እንደሆነ ተነጋግራል። አሁን ከጉዳቱ ተመልሷልና ስታቲስቲክስ እንደሚጠቁመው በቡድኑ ውስጥ ሲሆን እና ከቡድኑ ውጭ በሚሆንበት ጊዜ የምታሸንፋቸው ጨዋታዎች መጠን በጣም የተለያዩ ናቸው። እሱ ከቡድኑ ጋር ሲሆን ንጻሪያቸው በጣም ከፍ ይላል። ለመገንባት እየሞከርከው ካለ ቡድን ጋር ምን ያህል አስፈላጊ ነው ሜሰን ሲል ጋዜጠኛ ጠየቀውና እንደዛ ብቻ ማሰብ ከባድ ይመስለኛል። እንደዚህ አይነት ኮኔክሽኖች ሁልጊዜም ግራ ያጋቡኛል አለ። ከሱ ጋርና ከሱ ውጭ የሚሉት ነገሮች ልክ ላይሆኑ እንደሚችሉ ነው ሩበን አሞሪም ለመግለጽ ይቻላል። እውነት ነው፣ ግን ያ ብቻ አይደለም ማለት ጨዋታውን እንዴት እንደነበረ ማየት አለብናል። ካለሱ እንዴት ነው የተጫወተን? ምን አይነት ነገሮች ነበሩ? ኢንቫይሮንመንቱ እንዴት ነበረ? ግን እሱ በጣም ብልህ ተጫዋች ነው አለ። እሱ በጣም ቴክኒካል ነው። ምክንያቱም አንዳንድ ጊዜ የቴክኒክ ተጫዋቾች ለመሆን ከኳስ ጋር መዝናናት ብቻ አይደለም ማለት። እዚህ ጋር ኢንተረስቲንግ ጥያቄ ነው። ብዙ ሰው የሚሸወረው እሱ በጣም ቴክኒካል ጊፍት ነው ሲባል ኳስ አብዶኛ ጥሩ ፍጥነት ያለው ተጫዋቾች ማለት የሚችል ትሩ ሹተር እንደሆነ የሚያስበው። ቴክኒካል የሚባሉ ተጫዋቾች ግን ጌሙን አንደርስታንድ የሚያደርጉ ተጫዋቾች ናቸው። በየትኛው ሰዓት በየትኛው ጊዜ ፕረስ ማድረግ እንዳለባቸው፣ በየትኛው ሰዓት ኳስ መቀበል እንዳለባቸው የሚያዩ ተጫዋቾች ናቸው። ቴክኒካል ሩበን አሞሪም እሱ ነው ለመግለጽ የሞከረውና የኳስ ጥራት አቀባበሉ ኳሱ እንዴት መቀበል እንደሚችልና በእነዚህ ነገሮች በጣም ብልህ ነው። ቡድናችን በጥሩ ሁኔታ ባላንስ እያደረገው ነው የሚገኛል። ስለዚህ እሱ በጣም ብልህ ተጫዋች ነው ሲል ነው ለመግለጽ የሞከረው ማለት ነው። ስለ ሜሰን ማውንት ግን ከሩበን አሞሪም ጋዜጣዊ መግለጫ ጥቂት እረፍ እንበልና ስለ ሜሰን ማውንት ግን ጥቂት ማውራት ያለብን ይመስለኛል። 3 ጎሎች ብቻ ነው ያስቆጠረ በውድድሩ፣ ግን 3 ጎሎች በጣም አስፈላጊ ነበሩ። ሰንደርላንድ ላይ ያስቆጠረው ጎል፣ ፓላስ ላይ ያስቆጠረው ጎል፣ ወልቭስ ላይ ያስቆጠረው ጎል በጣም አስፈላጊ ነበሩ። አንዳንድ ጎሎች ብልህ እንደሆነ በደንብ የሚያሳዩ ናቸው። ለምሳሌ ፓላስ ከብራያን ምቤሞ ሲያገርልን ኳስ ኮንትሮል ያደረገበት መንገድ፣ ከፓላስ ቅጣት ምቱን መሬት ለመሬት የመታበት መንገድ፣ ከወልቭስ ያን ቮሊ ሩጫውን የተገነዘበበት መንገድ፣ ከብሩኖ ፈርናንዴዝ ጋር የተነጋገሩበት መንገድ፣ ከዛ በኋላ ኳስ የተቀበለበት መንገድ፣ ኦፍሳይድ ትራፑን ያለፈበት መንገድ ምን ያህል ብልህ እንደሆነ የሚያሳይ ይመስለኛል። የማውንት ጎል ዩናይትድ ባክ ቱ ባክ ከሜዳው ውጭ ከፌብሩዋሪ 2024 በኋላ እንዲያሸንፍ ረድተውታል። ፓላስና ወልቭስ ላይ ያስቆጠራቸው ጎሎች ማንቸስተር ዩናይትድ ባክ ቱ ባክ ከሜዳው ውጭ እንዲያሸንፍ ረድተውታል። ምን ያህል ወሳኝ እንደሆኑ የሚያሳይ ይመስለኛል። ከ2023 ቼልሲ ካስፈረም ነው 60 ሚሊዮን ዩሮ ወጥቶበት ለቼልሲ ካስፈረም ነው በኋላ በዚህ ያህል ደረጃ ጥቅም ሲሰጥ አልተመለከትም። ሜሰን ማውንት በብሪቴን ውስጥ ከነበሩ በጣም ድንቅ ታለንቶች አንዱ ነው። 2021-22 ሲዝን 11 ጎልና 10 አሲስት ማድረግ ችሎ ነበር። 20 ጎል ተሳትፎ ነበረው። በእንግሊዝ እግር ኳስ ውስጥ በጣም ከታዩ ድንቅ ታለንቶች ውስጥ እንዳንዱ ነው በቼልሲ ፊት ማለት ነው። በተለይ ደግሞ ከፍራንክ ላምፓርድ ጋር በሻምፒዮንሺፕ አብረው ከሰሩ በኋላ ደርቢ ላይ ከዛ አብረው መጡ ወደ ቼልሲ። የቼልሲ አካዳሚ ተጫዋች ነው። ከዛ በኋላ ቼልሲ ውስጥ በነበረው ሪቮሉሽን ውስጥ በጣም አስደናቂው ተጫዋች እሱ እንደነበረ ማንሳት ይቻላል። ከ15 የፕሪሚየር ሊግ ጨዋታዎች ውስጥ በሰባቱ ነው የጀመረው ለማንቸስተር ዩናይትድ ከ15 ጨዋታ ማለት ነው። ከመጨረሻ 7 ጌም ደግሞ 2 ነው የጀመረው። ከመጨረሻ 7 ጌም ከጉዳት ከተመለሰ በኋላ ማለት ነው። ለምሳሌ ከዌስትሃም ጋር 12 ደቂቃ ብቻ ነው የተጫወተ። ማንቸስተር ዩናይትድ ጨዋታውን አላሸነፈም። ከኤቨርተን ጋር ሃፍ ታይም ላይ ነው የገባ። ማንቸስተር ዩናይትድ ጨዋታውን አላሸነፈም። ቶታል 584 ደቂቃዎችን ብቻ ነው የተጫወተ። ከማንቸስተር ዩናይትድ ተጫዋቾች በሙሉ 13ኛ ነው ብዙ ደቂቃዎችን በመጫወት ያን ያህል ከ13ኛ ማለት ከመጀመሪያ ከሚሰለፉ ተሰላፊዎች በኋላ ማለት ነው። ለምሳሌ አንድ ንጻሬ ልንገራችሁ። ከቤንጃሚን ሴስኮ ያነሰ ደቂቃ ነው የተጫወተ። ቤንጃሚን ሴስኮ ለማንቸስተር ዩናይትድ አሁን ጉዳት ላይ የሚገኝ 616 ደቂቃዎችን ነው የተጫወተ። ነገር ግን እንዳልኳችሁ ሜሰን ማውንት 584 ደቂቃዎችን የተጫወተ። ግን ሜሰን ሲኖርና ሳይኖር ሲቀር ማንቸስተር ዩናይትድ የተለያየ መልክ እንዳለው በእርግጠኝነት ማንሳት ይቻላል። አሰልጣኙን ለማብራራት የሞከረው ይህን ጉዳይ ይመስለኛል። ከዛ በኋላ ስለ ዴሊት ጠየቁት። ኢንተረስቲንግ የሆነ ጥያቄ ነው ስለ ዴሊት ያነሱለት። በተለይ ከዴሊት ጋር ለወልቭስ ጨዋታ እንደሚገኝ ተስፋ አድርገህ ነበር አሉት። ለባለፈው ሳምንት የሰኞ ዕለት ተከናወነው ጨዋታ ማለት ነው። አሁን ግን የለም። የጉዳቱ ባህሪ ምንድን ነው? ለምንድነው ይህን ያህል ጊዜ የቆየው ከግምታችሁ ውጭ ስለው ጠየቀውና የጉዳቱ ባህሪ የጀርባ ጉዳት ይመስለኛል አለ። ጀርባው ጋር የሆነ ህመም እንዳለ አስባለሁ። በእርግጠኝነት ምን እንደሆነ አላውቅም ያለ እና አንዳንድ ጊዜ እንዲህ ይሆናል አለ። ከክሪስታል ፓላሱ ጋር ባደረገው ጨዋታውን ጥሩ ስለጨረሰ ትልቅ ጉዳት እንዳልሆነ አስበን ነበር። ነገር ግን የተወሰነ ህመም ይሰማዋል አለ። በዚህ ሳምንት ውስጥ ችግሩን እንደሚፈቱ አስባለሁ፣ ወይም ከችግሩ ጋር የታገለ ነው መፍትሄ ያገኘለታል ብዬ አስባለሁ። ግን አንዳንድ ጊዜ ትንሽ ህመም ይሰማዋል። ስለዚህ ጥቂት ጥንቃቄ ማድረግ ያለብን ይመስለኛል ሲል ጉዳቱ ምን ያህል እያስቸገረው እንደሆነ የጀርባ ጉዳቱ ነው ለመናገር የሞከረው ማለት ነው። ከዛ ሌላ ጥያቄ መጣ። ሮብን የሚቀጥለው ጨዋታ ቀጣይ ፈተና እንደሚሆን ሁልጊዜ ታወራለህ። ይሄ ማለት ሁልጊዜ
ስለሆነ ጨዋታ አሳልፈው ሲጠይቁት ስለ ቶፕ 4 የሚቀጥለው 2 ሳምንት ስለምታደርጉ ጨዋታ ምናምን ያሉት ሲጠይቁት ትልቁ ጨዋታ የሚቀጥለው ሳምንት የሚመጣው ጨዋታ ነው ይላል ሩበን አሞሪም ሁሉ ጊዜ የሚለው ትልቁ ጨዋታ የሚቀጥለው ሳምንት የሚመጣው ያ ማለት ትልቁ ጨዋታ የቦርንሞዝ ነው ማለት ነው። ከዛ በኋላ እንደዛ እያለ ነው የሚቀጥለውና ለዛ ነው የሚቀጥለው ጨዋታ ትልቁ ፈተና እንደሆነ ሁሉ ጊዜ ታወራለህ። ቦርንሞዝ ምን ያህል ትልቅ ፈተና ይሆንብሃል፣ ለዛ ምን ያህል ዝግጁ ናቸው ብሎ ጠየቀው። እነሱ ቶፕ ቲም ናቸው፣ የተለያዩ ተጫዋቾች አሏቸው፣ ስፔሻል አሰልጣኝ አላቸው። ስፔሻል ብሎ ጠየቀው። ከዛ በኋላ ቶፕ አሰልጣኝ አላቸው ሲል አንዶኒ ራዮላን በአድናቆት ቃላት አሞካሸው። ውጤቶችን አልመለከትም ማለት ሁልጊዜም ሲዘጋጅ ውጤቶችን አልመለከትም፣ እያንዳንዱን ተጋጣሚ የሚጫወትበት መንገድ ነው የምመለከተው። በጣም ጠንካራ ፕሬሲንግ አላቸው፣ በጨዋታው ውስጥ በጣም ሲበዛ ቀጥተኛ ናቸው። ከፊት ለፊት የተለያዩ አማራጮችን ይዘው መጫወት ይችላሉ። ይህም ለመስራትና ጨዋታውን ለማዘጋጀት ብዙ ስራዎችና የቤት ስራችን ያከብድብናል። ስለዚህ እንደገና በጣም ከባድ የሆነ የፕሪሚየር ሊግ ጨዋታ እንጠብቃለን፣ ግን ማሸነፍ አለብን። በተለይም ጨዋታው በሜዳችን ነው፣ ስለዚህ ማሸነፍ አለብን። ቶታሊ አት ዘ ኤንድ ኦፍ ዘ ዴይ ግቡ ይህን ጨዋታ ማሸነፍ ነው ሲል ነው ሩበን አሞሪም ለመግለጽ የሞከረው ማለት ነው። ስለ አንድሬ ራዮላ በድጋሚ ጠየቁት። የቅርብ ጊዜ ውጤቶች አንድሬ ራዮላ በጥሩ መንገድ አልሄዱለትም፣ ምክንያቱም ከ6 ጨዋታ 4 ሽንፈት አጋጥሞታል። ሁለቱ ናቸው የወጡት። የመጨረሻ 6 የፕሪሚየር ሊግ ጨዋታዎችን አላሸነፈም አንዶኒ ራዮላ እና ጥሩ የሰሞኑ ውጤቶች ጥሩ አይደሉም፣ ግን በዚህ እግር ኳስ ክለብ ውስጥ በቦርንሞዝ ስላደረገው ነገር ምን ትለናለህ ሲሉ ጠየቁትና የተለየ ነው ላል ስፔሻል ጨዋታውን የሚጫወትበት መንገድ እንደ ትልቅ ቡድን ነው። ለአንዳንድ ተጫዋቾች የሚያደርገው ነገር ደግሞ ይደንቃል። አንዳንድ ተጫዋቾች እየተሻሻሉ ነው እና ያንን ቡድን መመልከት ይችላል። አንዳንድ ተጫዋቾች በከፍተኛ ደረጃ መጫወት የሚችሉ በርካታ ተጫዋቾች አሏቸው። ያ ደግሞ የአሰልጣኙ አስደናቂ ስራ ነው። ስለዚህ ስለ አንድሬ ራዮላ በጣም ፖዚቲቭ ነገር ነው ያለኝ ሲል ነው እንግዲህ ቆቱን ለመግለጽ እየሞከረው። የሩበን አሞሪም ጋዜጣዊ መግለጫ ሲቀጥል የፓርቷን ስለ አፍሪካ ዋንጫ በድጋሚ ጥያቄ አቀረቡለት። ሮብን የአፍሪካ ዋንጫ ተጫዋቾችን በተመለከተ መቼ እንደሚነገሩት ይጠብቃሉ? መቼ እንደሚሄዱ ይጠብቃሉ? ሁሉም በአንድ ጊዜ ይሄዳሉ እንደዛ ይጠብቃሉ ወይስ ኑሰር ማዝራዊ ከብራሂም ቤሞና አማድ ቀደም ብሎ የመጓዝ እድል አለው ወይ ብለው ጠየቁት። ምክንያቱም ኑሰር ማዝራዊ የሞሮኮ ብሔራዊ ቡድን ተጫዋች ነው። ሞሮኮ ደግሞ አዘጋጇ ነች። ስለዚህ የመክፈቻው ጨዋታ ላይ መገኘት አለበት። የጨዋታ ጊዜያቸው ከአይቮሪ ኮስት እና ካሜሩን ቀደም የማለት እድል አለው ሲሆን ነው እና ለዛ ነው የጠየቁት። አዎ አለ። እርሶ እንደተናገሩት ነው ሁኔታው ተመሳሳይ እንደሚሆን አላቅም። በጨዋታዎች ላይ የተመሰረተ የሚሆን ይመስለኛል። እያንዳንዱ ብሔራዊ ቡድን ተጫዋቾችን መቼ እንደሚፈልጉ የራሳቸው እቅዶችና ሀሳቦች አላቸው። ዛሬ ውሳኔ ወይም ነገ እንደሚሆን እጠብቃለሁ አለ። ዛሬ ያለው ትናንትና ነው ወይም ደግሞ ዛሬ ነገ ያለው ደግሞ ዛሬን ነው። ትናንትና ጋዜጣዊ መግለጫውን ስለሰጠ ማለት ነው። ውሳኔው ዛሬ ወይም ነገ እንደሚሆን ተስፋ አደርጋለሁ። ነገር ግን ጨዋታውን ለመጀመር ምርጡን ቡድን ለመምረጥ ሁሉም ተጫዋቾች እስኪገኙ ድረስ ከመጨረሻው ደቂቃ ድረስ እየጠበቅን እንገኛለን ሲል ነው እንግዲህ ለመግለጽ የሞከረውና አንዳንድ ጊዜ አሰልጣኞች የሚጠቀሟቸውን ተጫዋቾች አለማወቅ ምን ያህል ፍራስትሬት ሊያደርጋቸው እንደሚችል የሚያሳውቅ ይመስለኛል። ይሄ ማለት ነው ተጫዋቾች ይሄዱ አይሄዱ አላወቅም። ኑሰር ማዝራዊ ለሰኞ ተጫዋች ይጠቀምበት አይጠቀምበት ስቲል እስካሁን እንዳላወቀ ነው እንግዲህ የሚገልጸው። ማንቸስተር ዩናይትድ ከአይቮሪ ኮስት፣ ሞሮኮ እና ካሜሩን ብሔራዊ ቡድኖች ጋር እየተነጋገረ እንደሆነ ማወቅ ይቻላል ማለት ነው። ለወትሮ ማንቸስተር ዩናይትድ በዛ ያሉ የአፍሪካ ተጫዋቾችን በቡድን ውስጥ ሚይዝ ቡድን አልነበረም። ይሄኛው ማንቸስተር ዩናይትድ ግን 3 አንድሬ ኦናና በግብ ጠባቂነት ቦታ ስለሌለ ነው እንጂ 4ኛ ተጫዋች ይሆን ነበር። ካርሎስ ባሌባ ዝውውሩ ተችሎ መጥቶ ቢሆን ኖር ደግሞ 5ኛ ተጫዋች ይሆን ነበር። የአሌክስ ፈርጉሰን ማንቸስተር ዩናይትድ ለአመታት በጣም ጥቂት የአፍሪካዊ ተጫዋቾች ነው ያሉበት። በጣም ጥቂት ማለት ነው። ብዙ አፍሪካውያን ተጫዋቾች እንዳልነበሩበት ይታወቃል። በእንደዚህ አይነት የሚድ ሲዝን የአፍሪካ ዋንጫ ሲዘጋጅ ብዙ ግራ መጋባቶች አልነበሩም። አሁን ግን ወሳኞች ተጫዋቾች ነው የሚሄዱት። ደግሞ በአንድ መስመር በአንድ ጠርዝ የሚጫወቱ ወሳኝ ተጫዋቾች ነው የሚያመሩት። ለሩበን አሞሪም ፈታኝ ይመስለኛል። ግን አንዳንድ ተጫዋቾች ሰፊ የጨዋታ ጊዜ ያገኛሉ። ለምሳሌ እንደነ ማውንት በቀጥታ ወደ ቋሚ አስተላለፍ ይመጣሉ ካለ ጥርጥር። አንዳንድ ወጣት ተጫዋቾች እንደ ላሲ ያሉ ወጣት ተጫዋቾች ወደ ቡድኑ ከፍ ይላሉ። ማይኖ የጨዋታ እድል የማግኘት እድል አለው። ወደ አማካኝ ስፍራ ብሩኖ ፈርናንዴዝ ወደፊት ገፋ ሊል ይችላል። እንደዚህ አይነት የስትራክቸር ለውጦች ለሚቀጥሉት 3 እና 4 ሳምንታት የመኖር እድል አላቸው። መቼ እንደሚመለሱ ስለማይታወቅ ማለት ነው። ሞሮኮ ኑሰር ማዝራዊ እስከ ቢያንስ ከሰሚ ፋይናሊስት የመቆየት እድል አለው። አዘጋጅ ነው፣ ጠንካራ ብሔራዊ ቡድን ነው። ሞሮኮ እስከ ሰሚ ፋይናሊስት ሊቆይ ይችላል። ስለዚህ አንድ ወራት ያህል ከማንቸስተር ዩናይትድ ጋር ሊለያይ ይችላል። አማድና እንዲሁም ደግሞ ብራሂም ቤሞ ግን መቼ እንደሚመጡ በእርግጠኝነት ለመናገር አስቸጋሪ ይሆናል ማለት ነው። አብራችሁ ስለነበራችሁ ከልብ እናመሰግናለን። ነገ ፓርት 2 እና ፕሪማች ሪቪው ይዘንላችሁ እንመጣለን። ቀናችሁ ብሩን እንወዳችኋለን።